ሰላም እንዴት ናችሁ? ለረጅም ጊዜ ጠፍቼ ነበር። ከረጅም ጊዜ በኋላ ነው ተመልሼ የመጣሁት ወደ ዩቲዩብ በተለያዩ ምክንያቶች እና ሰሞኑን ደግሞ ልሰራ አስቤ ዩቲዩብ ግን ማይክሮፎኔ አዳፕተሩ ተበላሽቶብኝ ነበረ። ከስልኬ ጋር ኮኔክት የማደርግበት አዳፕተር እና እሱን ለማስተካከል እየሞከርኩ ነበረ። ነገር ግን ተበላሽቷል፣ አይሰራም እና ሌላ አዲስ እስከሚገዛ ድረስ ለምን መስራት ያለብኝን ነገር አልሰራም ብዬ ያለ ማይክሮፎን ነው የምሰራላችሁ። ድምጽ ጥራት ላይኖረው ይችላል፣ እንግዲህ እሞክራለሁና ዛሬ ልሰራላችሁ ያሰብኩት ምንድነው፣ በቲክቶክ ስለ ናርሲሲዝም በጣም ብዙ ጥያቄዎች ይነሳሉ፣ ይጠይቃሉ ሰዎች እና እነሱን ነው የምመልስላችሁ። ከሚጠየቁት ጥያቄዎች ውስጥ ሁለቱን ነው ዛሬ የምመልስላችሁ። ከሚጠየቁት ጥያቄዎች ውስጥ በብዛት እየተጠየቀ ያለው ምንድነው፣ ናርሲሲስቲክ ፐርሰናሊቲ ያላቸው ሰዎች ምንድን ናቸው? ምን ማለት ነው? ምንድነው ባህሪያቸው? እነማን ናቸው የሚሉ ናቸው እና ሁለቱን እኔ ምንድናቸው፣ ምንድነው ባህሪያቸው፣ እነማን ናቸው የሚለውን ማለት ነው። ምን ማለት ነው? ምን አይነት ባህሪ ነው ያላቸው? ከራሳቸው ምቾትና ፍላጎት ውጪ አብሯቸው ላለው ሰው ፍላጎትም ምቾትም ስሜትም ምንም የማይጨነቁ ስለራሳቸው ብቻ የሚጨነቁ እራስ ወዳድ፣ ሁሌ ልክ ነኝ ብለው የሚያስቡ፣ ለጥፋታቸው ለድርጊታቸው ሰውን ለሚበድሉት ለሚያጠፉት ነገር ለመጥፎ ባህሪያቸው ኃላፊነት መውሰድ የማይችሉ፣ ስለሚያደርጉት መጥፎ ነገር ስለ መጥፎ ባህሪያቸው ግንዛቤ የሌላቸው፣ ለሰዎች ማዘን የማይችሉ፣ ርህራሄ የጎደላቸው፣ እኛ ብቻ ያለው ይሁን የሚሉ ሰዎች ናቸው። ግን የሰው ባህሪ የሌላቸው የአውሬ ባህሪ ያላቸው ሰዎች ናቸው። ይህንን ቃል ስለተጠቀምኩት በጣም አዝናለሁ፣ አውሬ የሚለውን ማለት ነው። ግን ይሄን ያልኩበት ምክንያት ምንድን ነው? ባህሪያቸው ከአውሬ ጋር ስለሚመሳሰል ነው። አንድ አውሬ የሆነን ነገር ለራሱ ሲፈልገው የሆነን አካል ያጠቀዋል። ሊያደማው ይችላል፣ ሊገለው ይችላል፣ ሊበላው ይችላል። ወይም ተነካው ብሎ ሲያስብ የሆነን አካል ያጠቀዋል። ሲያጠቃው ምንም አይነት ርህራሄ የለውም። ያንን አካል ስላጠቃውም የጥፋተኝነት ስሜት አይሰማውም፣ አያዝንም፣ ለጥፋቱ ኃላፊነት አይወስድም፣ ምንም ነገር አይሰማውም። ምንም እንዳልተፈጠረ ነው የሚቀጥለው። እነሱም የሆነ ነገር አድርገው ምንም አይነት እዝነት አይሰማቸውም፣ አይራሩም፣ ምንም አይነት የጥፋተኝነት ስሜት አይሰማቸውም። ህይወታቸው ውስጥ ለሚከሰተው ችግር በሙሉ እራሳቸው ለችግሩ ኃላፊነት አይወስዱም። ያኛውን አካል ነው ጥፋተኛ የሚያደርጉት። እነሱ ባህሪያቸው ይሄ ነው ማለት ነው። ሁለተኛው ምንድነው? እነማን ናቸው ነው። ማን ሊሆኑ ይችላሉ? እናትና አባት ሊሆኑ ይችላሉ፣ ልጆች ሊሆኑ ይችላሉ፣ እህት ወንድም ሊሆኑ ይችላሉ፣ የትዳር አጋር ሊሆን ይችላል፣ ጓደኛ፣ የስራ አለቃ። እነዚህ ሁሉ እዚህ ቦታ ላይ ሊሆኑ ይችላሉ ማለት ነው።